ስለ አንድ ሰው እያሰባችሁ በነበረበት ሰዓት ላይ ያ ሰው ደውሎባችሁ ወይንም ደግሞ ቴክስት አድርጎላችሁ አያውቅም? ወይንም ደግሞ በሌላ አጋጣሚ የሆነ ነገር ሊፈጠር ነው እያላችሁ ባሰባችሁበት ሰዓት ላይ ልክ እንዳሰባችሁት ያ ነገር ሲፈጠርባችሁ አስተውላችሁ አታውቁም? ወይንም ደግሞ አንድን ነገር መግዛት ስትፈልጉ ያንን ነገር ሁሉም ቦታ አላያችሁትም? ለምሳሌ ያንን ጫማ ወይንም ያንን ልብስ ያንን መኪና ፈልጋችሁ ለመግዛት እያሰባችሁ ባለበት ሰዓት ላይ ሀገር ውስጥ እንዳለ ያለ ሰው ሁሉ ያንን ጫማ ያንን ልብስና ያንን መኪና የያዘ ይመስላችኋል። እነዛን ነገሮች ከመግዛታችሁ ወይንም ደግሞ ለመግዛት ከማሰባችሁ በፊት እነዚህን ነገሮች ልብ ብላችሁ አስተውላችሁ አታውቁም? ወይንም ደግሞ አይታያችሁም? ነገር ግን አንዴ ካስተዋላችሁ ወይንም ደግሞ የምትፈልጉትን ነገር ከገዛችሁ በኋላ ግን ያንን ነገር በሄዳችሁበት ቦታ ሁሉ ማየት ትጀምራላችሁ። አሁን ለምንድን ነው እያላችሁ እያሰባችሁ ይሆናል። ትላንትና ወደ ተናገርኩት ነገር ልመጣ ነው። ማኒፌስቴሽን ማለት ልክ እንደ መተንፈስ ማለት ነው። ልብ ብትሉም ባትሉም ሁልጊዜ እየተነፈሳችሁ እንደሆነ ግን ታውቃላችሁ። አለበለዚያ በህይወት መኖር አትችሉም አይደል? ልክ እየተነፈሳችሁ እንደሆነ ሳስታውሳችሁ ግን ፎከሳችሁ ወይንም ደግሞ ትኩረታችሁ ትንፋሻችሁ ላይ ይሆናል። አሁን እየተነፈስኩ ነው የሚል ኖዊንግ ወይንም ደግሞ ማወቅ ይኖራል ማለት ነው። ማኒፌስቴሽንም ልክ እንደዛ ነው። ምርጫ የላችሁም። ብታስተውሉም ባታስተውሉም ማኒፌስት ማድረጋችሁን አታቆሙም። ነገር ግን እናንተ የምትፈልጉት ነገርም ሊሆን ይችላል፣ የማትፈልጉትም ሊሆን ይችላል። እናንተ ግን ልብ ካላችሁ የምትፈልጉትን ማድረግ ትችላላችሁ። አሁን ህይወታችሁን በሙሉ ይህንን ነገር ስታደርጉ ነበረ። ነገር ግን አሁን ይህንን ሳስታውሳችሁ እውነቴን ነው ይህ ነገር ተፈጥሮ ነበር አስታውሳለሁ እያላችሁ ፎከሳችሁን እዛ ነገር ላይ ማድረግ ትጀምራላችሁ። ስለዚህ መጀመሪያ እንድትረዱ የምፈልገው ነገር ብታስተውሉም ባታስተውሉም እያረጋችሁ እንደሆነ ማወቅ ነው። ምክንያቱም እያረጋችሁ እንደሆነ ማታውቁ ከሆነና ይህንን ነገር ማድረግ አለብኝ በሚል አይምሮ ውስጥ ከሆናችሁ ያንን ነገር ማድረግ እንዳለባችሁ እያወቃችሁ ግን እያረጋችሁ እንዳልሆነ ነው የሚታወቃችሁ። የእናንተ ፐርሰፕሽን ወይንም ደግሞ እይታችሁ ያንን ያመለክታል። ነገር ግን ያንን አመለከተ ማለት እውነታ ነው ማለት ደግሞ አይደለም። መተንፈስ እንዳለብኝ አውቃለሁ፣ ነገር ግን እያደረኩት አይደለም እንደማለት ነው። አውቃለሁ ትርጉም የሚሰጥ ነገር አይደለም፣ ነገር ግን ልክ እንደዛው ማለት ነው። ማኒፌስቴሽን ማድረግ ያለብኝ ነገር ነው እያደረኩትም አይደለም ብላችሁ ካሰባችሁ አሁን ላይ ከያዛችሁት ሪያሊቲና ወደፊት ከምትፈልጉት ሪያሊቲ መሃል ትልቅ ጋፕ ትተዋላችሁ፣ ወይንም ደግሞ ማትሞሉት የሚመስላችሁን ክፍተት እየተዋችሁ ትሄዳላችሁ። ነገር ግን ማኒፌስቴሽንን ልክ እንደ ትንፋሽ ወይንም ደግሞ እንደ መተንፈስ መመልከት ከቻላችሁ እናንተ ብታስተውሉም ባታስተውሉም ያንን ነገር እያደረጋችሁ እንደሆነ ካስተዋላችሁ በምትፈልጉት ሪያሊቲ እና አሁን ላይ ባላችሁበት ሪያሊቲ ምንም አይነት ጋፕ የለም ወይንም ደግሞ ክፍተት የለም። በዛው ሰዓት ግን አንድ ማድረግ ያለባችሁ ነገር ትገነዘባላችሁ። ማኒፌስቴሽናችሁ ኦቶ ፓይለት ነበረ፣ ወይንም ደግሞ ቁጭ ብላችሁ ሞኒተር ስታደርጉ ስትከታተሉ አልነበረም። ምን እየተካሄደ እንደሆነ አታውቁም።